እንግሊዘኛን ከዜሮ ለመጀመር ማወቅ ያለብህ 5 ወሳኝ እርምጃዎች። እንኳን ደህና መጣችሁ። እንግሊዘኛን በቀላሉ ለመጀመር ዝግጁ ነዎት? ሰላምና ጤና በያላችሁበት ድረስ ውድ የቻናላችን ተከታታዮች፣ እንግሊዘኛ መናገር እየፈለጉ ነገር ግን ከየት እንደሚጀምሩ ግራ ገብቶታል? ቃላትን ያውቃሉ ነገር ግን አቀናጅቶ ለመናገር ተቸግሯል? እንግዲያውስ ይህ ቪዲዮ ለርሶ ነው። በ15 ደቂቃ ውስጥ እንዴት አድርገው በአጭር ጊዜ እንግሊዘኛን አቀላጥፈው እንዲናገሩ የሚያስችሉትን ፍኖተ ካርታ ወይም ሮድማፕ ይዘን መጣል። እስከ መጨረሻ አብራችሁን ቆዩ። ምክንያቱም መጨረሻ ላይ አንድ ትልቅ ሚስጥር እነግራችኋለሁ። መጀመሪያ ፍርሃትን ማስወገድ ነው። ስህተት መስራት መማር መሆን ማስረዳት መቻል አለብን። የመጀመሪያው እርምጃ ስህተት ለመስራት ራሳችን ዝግጁ ማድረግ ወይም ራሳችንን መፍቀድ አለብን። ብዙ ሰዎች እንግሊዘኛን የማይናገሩት ሰው ምን ይለኛል ወይም ደግሞ ሰዋሰው ወይም ግራመር እሳሳታለሁ ብለው በመፍራታቸው ምክንያት ነው። አስታውሱ፣ ቋንቋ መግባቢያ እንጂ የብልህነት መለኪያ አይደለም። ስህተት ካልሰሩ በፍጹም ሊማሩ አይችሉም። ሁለተኛው በየቀኑ የሚታዩ ቁሳቁሶችን መሰየም፣ በአካባቢያችን ያሉ ነገሮችን በእንግሊዘኛ መጥራት መቻል እንግሊዘኛን በቀላሉ ወይም በአጭር ጊዜ አቀላጥፎ ለመናገር ይበጃል። በአካባቢያችሁ ያሉትን ነገሮች በእንግሊዘኛ መጥራት ጀምሩ። ለምሳሌ በር ስትሉ ዶር፣ ወንበር ከማለት ይልቅ ቸር። ይህ አእምሯችሁ በእንግሊዘኛ ማንበብ እንዲጀምር ያደርገዋል። ሶስተኛ ግሶችና ተውላጠ ስሞችን ማገናኘት መቻል ወይም ቀላል አረፍተ ነገሮችን መስራት። መሰረታዊ ግሶችን ወይም ቨርቦችን መማር መቻል አለብን። መብላት ኢት፣ መሄድ ጎ፣ መስራት ወርክ። እነዚህን ከባለቤቶቹ ጋር ወይም አይ ዩ ዊ እና ዘይ ጋር ሲገናኙ የሚሰጡትን አረፍተ ነገር ማየት እንችላለን። ለምሳሌ አይ ወርክ እሰራለሁ። በጣም ቀላል ነው አይደል? ሌላው እና አራተኛው መስማት 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 ነው። እንግሊዘኛን በብዛት መስማት ያስፈልጋል። ትርጉሙ ባይገባችሁም እንኳ ዜናዎችን፣ ፊልሞችን ወይም መዝሙሮችን ሊሆን ይችላል ደጋግሞ መስማት ያስፈልጋል። ይህ ጆሮአችሁ የቋንቋውን ዜማና የአነባበብ ስልት ወይም አክሰንት እንዲረዳ ይረዳዋል ማለት ነው። እንግዲህ ዛሬ ያየናቸው ነጥቦች እነዚህ ናቸው። በአንድ ቀን ውስጥ ሁሉንም ማወቅ አይቻልም። ነገር ግን በየቀኑ 15 ደቂቃ መስጠት ትልቅ ለውጥ ያመጣል። ቃል በገባሁላችሁ መሰረት ትልቁ ሚስጥር ይኸው ወጥነት ወይም ኮንሲስተንሲ። በቀን 5 ሰዓት ብቻ ከመማር በቀን 15 ደቂቃ በየቀኑ መማር በ10 እጥፍ ፈጣን እንድትሆኑ ያደርጋችኋል። ይህ ቪዲዮ ከጠቀማችሁ ሰብስክራይብ አድርጉ። በሚቀጥለው ክፍል 2 ስለ ፊደላት አነባበብና መሰረታዊ ድምጾች በዝርዝር እንማራለን። እስከዚያው ግን ዛሬ የተማራችሁትን ቃል ኮሜንት ላይ ጽፋችሁ ሂዱ።